ሰላም እንዴት ናችሁ? በዛሬው ፎሬክስ ትሬዲንግ መቼ መነገድ እንዳለባችሁ ጥሩ ሰዓትንና መቼ ደግሞ በተቃራኒ መነገድ እንደሌለባችሁ መጥፎ ሰዓቶችን የምናይበት ክፍል ላይ ደርሰናል። ፎሬክስ ገበያ ለ24 ሰዓታት ክፍት እንደሆነ ይታወቃል። ይሄም በተለያየ ታይም ዞን በየሁሉም ሀገራት የሚሰራ ሲሆን በየሁሉም ሰዓትና በየሁሉም ጊዜ እኩል ፈሳሽነት ወይም እኩል የገበያ እንቅስቃሴ አይኖረውም። እናም 24 ሰዓት ሙሉ ክፍት ነው። በየትኛው ሰዓት መስራት እንዳለብን ግን የራሳችን ምርጫ ነው የሚሆነው። እናም በሁሉም ሰዓት አንድ አይነት የገበያ እንቅስቃሴ የለውም። ስለዚህ ንቁ በሆነበትና በደንብ ገበያው በሚንቀሳቀስበት ሰዓት ገብተን መገበያየት ጥሩ ትርፍና ጥሩ ገንዘብ ይዘን እንድንወጣ አሪፍ ሰዓት ነው ማለት ነው። እንግዲህ እነዚህ ሰዓት መቼ ነው የሚሉትን ነው በደንብ በዚህ ክፍል ለመመልከት የምንሞክረው። እንግዲህ ታላላቅ ስብሰባዎች፣ ታላላቅ ባንኮች እንዲሁም የመንግስታት ስብሰባ ሲኖር በጣም ከፍተኛ እንቅስቃሴ ይኖራል በፎሬክስ ትሬዲንግ ውስጥ። እንደሚታወቀው የንግድ የተሻለውን ጊዜ ማወቅ የተሻለ ትርፍ ለማግኘት እንግዲህ በጣም ወሳኝ ፖይንት ነው። እንግዲህ በትሬዲንግ ውስጥ እንደምናውቀው 4 ሴሽኖች አሉ። እሱን ያው በሌላ ክፍል ብቻ ለብቻ እያንዳንዱን ሰርተናቸዋል። እንደምታውቁት ያላያችሁት ወደ ኋላ ባሉት ክፍሎች ውስጥ ገብታችሁ መመልከት ትችላላችሁ። ስለዚህ በንግድ ውስጥ እያለን በንግድ ክፍለ ጊዜ ምርጡን ለመምረጥ የተሻለውን ትርፍ ለማግኘትና የገበያውን ሁኔታ ለማጥናት ብሔራዊ የባንክ በዓላት እና ቅዳሜና እሁድን ግምት ውስጥ ማስገባት በጣም አስፈላጊ የሆነ ነገር ነው። ስለዚህ በዚህ ክፍል የዕለቱን ምርጥ የገበያ ጊዜዎችን፣ ሰዓቶችን እና ቀናቶችን እናያለን ማለት ነው። እስከ መጨረሻው ድረስ አብራችሁን ከቆያችሁ የትኞቹ ቀናት ምርጥና የትኛው ሰዓት አሪፍ እንደሆነ ለፎሬክስ ትሬዲንግ የምንፈልገውን ትርፍ ለማግኘት የምታውቁ ይሆናል። ስለዚህ አብራችሁን እንድትቆዩ እንጠይቃለን። 3 ወርቃማ የንግድ ጊዜዎችን አሁን የምናይ ይሆናል። ንግዱና ቆንጆውን ትርፍ ለማግኘት 3 አሪፍ የሚባሉ ፖይንቶችን እናንሳ። የመጀመሪያው በጣም ብዙ ጊዜ የተለመደው አሪፉ የሚባለው 30% የሚሆነውን የለንደን ሴሽን ክፍል ይይዛል። ስለዚህ በለንደን ክፍለ ጊዜ መነገድ አሪፍና ቆንጆ ትርፍ እንድናገኝ የመጀመሪያው አሪፉ ፖይንት ነው። በሁለተኛነት የምናገኘው ለንግድ ምርጥ ሰዓታት በዋና ክፍለ ጊዜዎች ውስጥ ተደራራቢ ወይም ኦቨርላፕ ሲያደርጉ ነው። እና የለንደን እና የኒውዮርክ ሲያደርጉ በተለይ ሁለቱ በሚያደርጉበት ኦቨርላፕ በሚያደርጉበት ወይም የነዚህ ሁለቱ ክፍለ ጊዜ ሰዓታት በሚደራረቡበት ጊዜ አሪፉና የተሻለን ንግድ ወይም የተሻለን ትርፍ ለማግኘት አሪፍ ሰዓት ነው። የሳምንቱ በጣም ንቁ ቀናት የሚባሉት ደግሞ በጣም ምርጥና አሪፍ እንቅስቃሴ ያለባቸው ማክሰኞና ሐሙስ አሪፍ ናቸው። በጣም ንቁ የንግድ ስራና ስብሰባዎች ለንደንና ኒውዮርክ ውስጥ ነው የሚከናወኑት። ስለዚህ በእነዚህ በሁለቱ ሴሽን መሆኑ ምክንያቱም የለንደን ሴሽን ከለንደን ጋር ግንኙነት አለው፣ የኒውዮርክ ሴሽንም ከኒውዮርክ ጋር ግንኙነት አላቸው። ስለዚህ በዚህ መልኩ የዓለም ላይ በጣም ዋና ትላልቅ የንግድ ስብሰባዎች የሚከናወኑት እነዚህ ሁለቱ ከተማ ላይ ስለሆነ የሁለቱ ሴሽን በጣም ወሳኝና ትልቅ እና ሰፊ ሆኖ እናገኘዋለን። ይህ በፎሬክስ ዋጋዎች ውስጥ ትልቅ ቅልጥፍናዎችን ይፈጥራል። ትርፍ ለማግኘት የበለጠ የማይታወቁ እድሎችን ይዞ ይመጣል ወይም ይከፍታል። በመጀመሪያዎቹ በለንደን ሴሽን ወይም በለንደን ክፍለ ጊዜ ውስጥ በመጀመሪያዎቹ ደቂቃዎች ውስጥ የተሻለና አሪፍ እንቅስቃሴ ይኖራል። ነገር ግን ገበያው ወዴት እንደሚሄድ ለመተንበይና ለመገመት አዳጋች ነው የሚሆነው። በለንደን ክፍለ ጊዜ የመክፈቻው እና በቶኪዮ ክፍለ ጊዜ ደግሞ መዝጊያ አካባቢ ላይ ያለው እንቅስቃሴ በጣም ጥሩና አሪፍ የሚባል ነው። እንደ ሰዓት ልንመርጠው የምንችለው አሪፍ ትርፍ ልናገኝበት የምንችለው ክፍለ ጊዜ ነው። ሌላው ደግሞ አሪፍ ጊዜ የምንለው በሲድኒና በቶኪዮ ስብሰባዎች መካከል የሚከሰተው ነው። ከቀናቶች እንግዲህ ማክሰኞና ሐሙስ የተሻሉ እንደሆኑ አይተናል። አርብ ብዙውን ጊዜ የሚሰራው በቀኑ የመጀመሪያ አጋማሽ ጊዜ ብቻ ነው። ከዛ ውጭ ያለው የደከመና ብዙም እንቅስቃሴ የሌለው ገበያ ነው የምንመለከተው።
አርብ በዚያ ቀን ውስጥ የመጨረሻዎቹ ሰዓታት አንዳንድ ጊዜ ሁከት ሊከሰት ይችላል፣ ወይም በጣም እንቅስቃሴ ወይም በጣም እንቅስቃሴ ሊያደርግ ይችላል። ስለሆነም ከዚህ ንግድ መራቅ የተሻለ ነው። ስለዚህ እንደተመለከትነው አሁን ባልናቸው ሰዓቶች መነገድ ትሬድ ማድረግ የተሻለ ትርፍ እንድናገኝ የሚያደርጉ ሰዓታቶችን አይተናል። ከቀንም ማክሰኞና ሐሙስ እንደዚሁም ክፍለ ጊዜዎች ኦቨርላፕ በሚያደርጉበት ወይም በሚደራረቡበት ጊዜ መነገድ የተሻለ ቆንጆ ትርፍ እንድናገኝ ያደርገናል። በመቀጠል መቼ ደግሞ በተቃራኒ መነገድ እንደሌለብን የምናይበት ሰዓት ላይ ደርሰናል። እንግዲህ በየትኛው ሰዓት ትሬድ ማድረግ እንዳለብን ማወቅ በጣም አስፈላጊ ሆኖ ሳለ በተቃራኒው ደግሞ ከእሱ እኩል በተስተካከለ መልኩ በየትኛው ሰዓት መነገድ እንደሌለብን ማወቅ የተሻለ አሪፍ ምክንያታዊ ነገር ሆኖ እናገኘዋለን። ስለዚህ ለዛም ነው ይሄኛውን ፓርት በትክክል ማየት የሚገባን። እንግዲህ መጥፎ ጊዜ ወይም አላስፈላጊ ጊዜ ለንግድ የምንለው ሁለት አይነት ባህሪያት አሉት። የመጀመሪያው በገበያ ውስጥ ዝቅተኛ እንቅስቃሴ ሲኖር ምንም መነገድ የሚያስፈልግብን ሰዓት አይሆንም። ሁለተኛው ደግሞ የነጋዴዎች አቅጣጫ በማይገመት ቦታ ወደታች ቁልቁል በጣም በከፍተኛ ፍጥነት ወይም ወደ ላይ በተቃራኒው እንደዚሁ ባይና ሴል ብለን ለመገመት በጣም አዳጋች የማይገመት በሚሆንበት ጊዜ ማለት ነው። ስለዚህ እነዚህ ሁሉ መቼም ገበያው የሚንቀሳቀስበት የራሱ የሆነ ምክንያት አለው። ወደ ላይ ከፍ የሚልበትም ዝቅ የሚልበትም ምክንያት አለው። ስለዚህ እነዚያን ምክንያት ተረድቶ ሰዓት ጠብቀን መግባት ትርፋማ እንድንሆን ትልቅ ምክንያት ነው በትሬዲንግ ውስጥ። ስለዚህ በመጀመሪያ እንግዲህ ዝቅተኛ እንቅስቃሴ ጉዳቱን እንመለከታለን። ገበያው አነስተኛ መጠን ያላቸውን መጠን ያቀርባል፣ ማለትም የገበያው እንቅስቃሴ ዝቅተኛ በሚሆንበት ጊዜ። ስለሆነም ትናንሽ ሊሆኑ የሚችሉ ትርፎች ነው የሚኖሩት። ጊዜያችንን ፈጅተን ብዙ ጊዜ ግራፍ ታይም ጠብቀን በጣም ብዙ እንቅስቃሴ ከሌለው ትናንሽ ትርፍ ነው ልናገኝበት የምንችለው። ፈሳሽነት በሚቀንስ ጊዜ እንግዲህ እንደነገርኳችሁ ገበያው በጣም ዝቅተኛ እንቅስቃሴ ስለሚኖረው ያንን ገበያኛ ግን ከገባ ነው ለኮሚሽን ብቻ ነው ልንጋለጥ የምንችለው። ማለትም ኮሚሽን ከኛ ላይ ሊቆረጥ ይችላል፣ ትርፍ ግን ከፍተኛ ትርፍ ልናገኝበት አንችልም። ስለዚህ ገበያው እንቅስቃሴው ዝቅተኛ በሆነበት ሰዓት መገበያየት ምንም አስፈላጊ አይደለም፣ ለኮሚሽን ያጋልጠናል። ማለትም ኮሚሽን ከምንነግደው ስፕሪድን ሁላችሁም ታውቃላችሁ በፎሬክስ ትሬዲንግ ውስጥ። ስለዚህ ለዛ ነገር ተቆራጭ እንድንሆን ገንዘባችን በተወሰነ መልኩ ቢሆን ለዛ እንትን ይለናል እንጂ የምንፈልገውን ትርፍ ተገቢውን ትርፍ ማግኘት ስለማንችል ገበያው እንቅስቃሴ ዝቅተኛ በሆነበት ሰዓት መገበያየት አስፈላጊ አይደለም። ሁለተኛው ደግሞ ገበያው እንቅስቃሴው የማይገመት በሆነበት ሰዓት ትሬድ አለማድረግ አስፈላጊ ነው። ወይም ትሬድ መግባት የለብንም። የማይገመት ከሆነ ገበያው አቅጣጫውን መገመት ከባድ የሚሆን ከሆነና ሁከት ካለው ማለትም ወደ ላይ ወደ ታች የሚዋዥ ከሆነ ገበያው ትሬድ ማድረግ እንግዲህ ለኪሳራ ሊያጋልጠን ይችላል። ገበያው ሁከት በሚሆንበት ጊዜ እንግዲህ ጥሩ ምሳሌ በዜና ዝግጅቶች ወቅት ነው። ስለዚህ በዜና ወቅት እንግዲህ የማይገመት ነገር ሊከሰት ይችላል። ገበያው ባላሰብነው መንገድ ሊሄድ ስለሚችል እና በብዙ ምክንያቶች በዚህ ሰዓት ገበያ ውስጥ መግባት ተገቢ አይደለም። ስለዚህ መቼ መነገድ እንዳለብን በትንሹም ቢሆን ተምረናል። አሁን ከዚህ በኋላ የምናያቸው ዋናው የዚህ ክፍል ፓርት የምለው እኔ በመጨረሻም የምሰጣችሁ ትልቁ ነገር የተወሰኑ ፖይንቶች እናያለን፣ መቼ መነገድ እንደሌለባችሁ ዋና ዋና የሚባሉትም ማለት ነው። ስለዚህ አርብ ከሰዓት በኋላና ቅዳሜና እሁድ፣ በእርግጥ ቅዳሜና እሁድ ዝግ ነው አብዛኞች እንትን ላይ፣ ነገር ግን አርብ ከሰዓት መነገድ የለብንም። ሁለተኛው ደግሞ ትሬዲንግ ክፍለ ጊዜ አብሮ በሚዘጋበት ጊዜም መነገድ የለብንም። እንደዚሁም አስፈላጊ የኢኮኖሚ ክስተቶች ወይም የኢኮኖሚ መረጃዎች በሚዘገቡበት ጊዜም እንደዚሁ መነገድ የለብንም። የባንክ በዓላት ባሉ ሰዓታትም እንደዚሁ። የባንክ በዓላት ስንል እንግዲህ ኢትዮጵያ ውስጥ ላይሆን ይችላል፣ የውጭ ባንኮችን ለመግለጽ ያክል ነው። እንደዚሁም የቅድመ ዜና በቲቪ በሚተላለፍበት ጊዜ መረጃዎች በሚለቀቁበት ጊዜም መገበያየት አስፈላጊ አይደለም፣ ጥሩ ሰዓት አይደለም።
የኤዥያ ክፍለ ጊዜም ውስጥ እንደዚሁ መገበያየት ጥሩ አይደለም። እንደዚሁም በመጨረሻ የምናየው ደግሞ ከታላቅ ኪሳራ በኋላ መገበያየት እኛን ለኪሳራ መልሶ ለኪሳራ ያጋልጠናል። ይሄ ሜንታሊም እንደምናውቀው። ስለዚህ ባክ ቴስት አድርገን ከታላቅ ኪሳራ ከደረሰብን በኋላ እንዳውም ተረጋግተን በሌላ ቀን በዛኑ ቀን ሳይሆን በሌላ ቀን ተረጋግተን ትሬድ ለማድረግ መሞከር ነው። ስለዚህ በእነዚህ ሰዓቶች እንዳትገበያዩ ይመከራል። ፎሬክስ ትሬዲንግ ላይ ትርፋማ ለመሆን እነዚህን መርሆች ሞክሯቸው። የዛሬው ፕሮግራሜ ነበረ። ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ